በቁርአን ላይ በስም ብቸኛ የተጠቀሰችው ሴት ማን ናት? መርየም። ነብዩላህ ዩኑስ ከህዝቦቹ እርቆ ሄዶ አሳ ነባሪ ሆድ ውስጥ ከተረፈ በኋላ ከስንት ቀን በኋላ ነው ወደ ህዝቦቹ የተመለሰው? ከአንድ ሺህ በለው ሶስት ነው ገራችሁ። ከሶስት ቀን በኋላ ነው የተመለሰው። የቁርአን ሙሽራ ተብላ የምትጠራው ሱራ ምን ትባላለች? የቁርአን ሙሽራ አለባ ይባላል። የበድር ጦርነት በሂጅራ አቆጣጠር ከስንት ዓመት በኋላ ተካሄደ? የበድር ጦርነት ከ13 ዓመት በኋላ የተካሄደው ከ2 ዓመት በኋላ። ቁርአን በመቅራት ላይ ሳለ የተገደለው ሰሃባ ማን ነው? ዑስማን ቢን አፋን ረዲየላሁ ዐንሁ ነው።